አንድ አስትሮኖመርስ ለጉብኝት ይሄዳል እና ሲሄድ አንድ ቀዛፊ ዝም ብሎ አለ ደብረ ዘይት እንዳሉት አይነት ቀዛፊው ላይ ተቀምጦ ወደሚሄድበት ተራራ ይወስደዋል ባህሩ ሊያቋርጠው እና ፕሮፌሰሩ ቀዛፊውን ይጠይቀዋል ስለ ከዋክብት ታውቃለህ? ኧረ እኔ አላውቅም። 10% ሞተሃል። ስለ አስትሮኖመርስ እንደዚህ ታውቃለህ? ኧረ እኔ አላውቅም። 50% ሞተሃል። እሱም ያውቀውን እየጠየቀ ቀዛፊው አላውቅም ሲል እየናቀው በቃ ሞተሃል 100% ነው። ምኑን ኖርከው አለው። ስለ ጠፍር፣ ስለ ህዋ፣ ስለ ሳይንስ፣ ስለምን አታውቅም አሉ። ከዛ ማዕበል መጣ። ፕሮፌሰር ዋና ይችላሉ? አላውቅም። 100% ሞተዋል አለ። ሰው እንዳሰብከው ባንተ ልክ ላይሆን ይችላል። በራሱ አየህ ክብር ብጽዕና እንዳለው መናበብ መቻል አለብን። ኢየሱስ አምላክ ሆኖ ትከሻችሁን ላይ ልትጥሉበት አይከብዳችሁም። እና ኢየሱስ ይመቻል እኮ በእውነት ከሳምራዊቷ ሴት ድንጋይ ላይ ቁጭ ይላል አይደለም? ጀልባ ላይ ቁጭ ይላል። የፈለከው ቦታ ይውሰድ። በጣም የሚመች ማንነት ነው። ግን ስትገለብጡት አምላክ እኮ